ዛሬ ኤግዚት ኤግዛማችሁን በተመለከተ ኤግዛም ፕራክቲሶችን እየሰራን በጣም ተረጋግተን እንዴት መስራት እንዳለባችሁ ጭምር አንድ በአንድ እናወራለን ማለት ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ እያልኩ ዛሬ ዲኤስ ነርሲንግ ኦንላይን እና ኢንፐርሰን ክላስ ላይ ሞዴል ኤግዛም አንድ የተፈተኑት ፓርት ነበረ ማለት ነው። ያንን ፓርት እስኪ ዛሬ አብረን ከባለፈው የቀጠለ ኤግዛም ፕራክቲስ እንሰራለን። በዛውም ደግሞ እንዴት ጥያቄዎችን መስራት እንዳለባችሁና እንዴት ቀላል እንደሆኑም አብረን በጋራ እናያለን ማለት ነው። እኔ አላነበብኩም፣ አልተዘጋጀውም፣ ብዙ ነገር ይጎለኛል፣ ዝም ብዬ ነው የምገባው፣ እንደዚህ ነው ኮንፊደንስ አጥቻለሁ የምትሉኝ ተማሪዎች በደንብ እንድትከታተሉ ሪከመንድ አደርጋችኋለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ Question number 26. A nurse is assessing a respiratory function on a patient with pneumothorax by asking him to say 99 while palpating the chest. This technique is used to determine A. Firmness, B. Chest exertion, C. friction rub, D. egophony. አሁን እዚህ ላይ ምንድነው እያለ ያለው? ሪስፓይራቶሪ ፈንክሽንን አስስ እያደረገ ነው። ምን ፔሸንቱን ፓልፔት አድርጎ ምን እያለው ነው? 99 በል እያለው ነው። ይህ ጥቅሙ ምንድነው? አንደኛ በፓልፔሽን ዲያግኖስ የምናደርገው ማን ነው? በስቴቶስኮፕስ የምናደርገው ማን ነው? ወይም ደግሞ በማየት ዲያግኖስ የምናደርገውስ ማን ነው የሚለው እናያለን። እዚህ ላይ ፓልፔት አድርጎ ይዞት 99 በል ሲለው ይህ 99 ይሄ ቮካል ቫይብሬሽን ነው ኢንዲኬት የሚያደርገው። ቫይብሬሽኑ ከጨመረ ኮንሶሊዴሽን መኖሩን ኢንዲኬት ያደርጋል። ፎር ኤግዛምፕል ኒሞኒያን የመሰለ ማለት ነው። ቫይብሬሽኑ ደግሞ ከቀነሰ ኒሞቶራክስ መኖሩን ኢንዲኬት ያደርጋል። ይሄ የሚገለጸው በፓልፔሽን ነው ማለት ነው። ያ ደግሞ ምን ይባላል? ተክታይል ፈርሚተስ ይባላል ማለት ነው። ቸስት ኤግዘርሽን ማለት ቸስት ኤክስፓንሽን ማለት ነው። ቸስቱ ተነስቶ ይወርዳል አይወርድም የሚለውን ነገር እናያለን፣ ቼክ ነው የምናደርገው ማለት ነው። ፍሪክሽን ረብ እና ኢጎፎኒ ግን ይሄ ኦዲተሪ በመስማት ነው እንትን የምናደርገው፣ ባይ ዩዚንግ ስቴቶስኮፕ ነው፣ ባይ ፓልፔቲንግ አይደለም ማለት ነው። ስለዚህ ተክታይል ፈርሚተስ ወይም ደግሞ ፈርሚተስ መልስ ይሆናል ማለት ነው። ኦኬ 27ኛው ጥያቄ which one of the following is the most important for the nurse to assist in a client with anxiety beginning treatment with lorazepam? Okay, which one of the following is the most important for the nurse to assist a client with anxiety beginning treatment with lorazepam? አሁን እዚህ ላይ ሎራዛፒያም ይሄ ቤንዞዲያዛፒን የሚባል ድረግ ውስጥ ያለ ነው። ስለዚህ ይሄን ድረግ በሚወስዱበት ጊዜ ነርሱ ምንድነው ቀድሞ አሰስ ማድረግ መቻል ያለበት ያለ ነው ማለት ነው። A. Use of coping mechanism, B. Use of alcohol, C. Family and social support, C. Motivation for treatment. አሁን እዚህ ላይ ማሰብ ያለባችሁ ይሄ ሎራዛፒያም የሚባለው ወይም ደግሞ ቤንዞዲያዛፒን የሚባለው ድረግ ምንድነው የሚያስከትለው? CNS ዲፕሬሳንት ነው። ባይ ዘ ዌይ አልኮልም ደግሞ CNS ዲፕሬሳንት ነው። ሁለቱ ዲፕሬሽን ሲደመር ደግሞ ሪስፓይራቶሪ ዲፕሬሽን እንዲፈጠር ያደርጋል። ይሄ ደግሞ ታማሚዎቹን ወደ ኮማ ውስጥ እንዲገቡ ያደርጋቸዋል። ይሄ ታማሚዎቹን ወደ ዴዝ እንዲያመሩ ያደርጋቸዋል ማለት ነው። ነርሱ ሎራዛፒን ከመስጠቱ በፊት ይሄን ድረግ ከመስጠቱ በፊት ማየት ያለበት ይህ ሰው አልኮል ይጠቀማል ወይስ አይጠቀምም የሚለውን ነገር በቅድሚያ ያያል ማለት ነው። ኮፒንግ ሜካኒዝም፣ ፋሚሊ ኤንድ ሶሻል ሰፖርት፣ ሞቲቬሽን ፎር ትሪትመንት ሌስ ላይክሊ ሊሆኑ ይችላሉ። ኦኬ ግን በዋናነት ማየት ያለብን ከዚህ ሎራዛፒን ጋር ሌላ ተጨምሮ ታማሚውን አደጋ ውስጥ የሚከተው ግን አልኮል መጠቀሙን ቼክ ማድረግ መቻል አለብን ማለት ነው። መልሳችን ቢ ይሆናል ማለት ነው። ኦኬ 28ኛው ጥያቄ a patient has been
receiving high dose corticosteroid and broad spectrum antibiotics for treatment of traumatic injury and secondary infection. The nurse plans care knowing the patient is most susceptible to A. Coccidioidomycosis, B. Histoplasmosis, C. Candidiasis, D. Aspergillosis. አሁን እዚህ ላይ ማየት ያለባችሁ ፔሸንቱ ሃይ ዶዝ ኮርቲኮስትሮይድ እየወሰደ ነው። ይሄ ሃይ ዶዝ ኮርቲኮስትሮይድ ወሰደ ማለት ኢሚዩኒቲን ኮምፕሮማይዝ ያደርጋል። ኤንድ ብሮድ ስፔክትረም አንቲባዮቲክስ ወሰደ ማለት ደግሞ ኖርማል ፍሎራ ኦፍ ባክቴሪያን ዲስትሮይ ያደርጋል ማለት ነው። ይሄ ኖርማል ፍሎራ ደግሞ ባክቴሪያ ዲስትሮይ ሲደረግና ኢሚዩኒቲ ኮምፕሮማይዝ ሲደረግ እኛ ሰውነታችን ውስጥ ያሉ ፈንገሶች ግሮ እንዲሆኑ ኦፖርቹኒቲ ይኖራቸዋል ማለት ነው። እነዛ ሲያድጉ ደግሞ ኦራል ትረሽ ሲስተሚክ ኢንፌክሽን እና ቫጂናል አካባቢ እንደዚህ አይነት ችግሮች እንዲፈጠሩ ሁኔታዎችን ያመቻቻል ማለት ነው። በማን በካንዲዲያ አልቢከንስ አማካኝነት ማለት ነው። እነዚህ አሁን ምንድነው ያለው the nurse plan care knowing the patient most susceptible to አሁን ነርሱ ብሮድ ስፔክትረምን የወሰዱ እንዲሁም ደግሞ ሃይ ዶዝ ኮርቲኮስትሮይድን ከወሰዱ ለማን ተጋላጭ ይሆናሉ ነው ያለ ያለው። ስለዚህ ለካንዲዲያሲስ ይሆናል ማለት ነው ሰውነታችን ላይ ስላለ ማለት ነው። ኮኪአይዲዮማይኮሲስ ግን በሰውነታችን ኢሚዩኒቲ ኮምፕሮማይዝ ወይም ደግሞ ኖርማል ፍሎራ ኦፍ ባክቴሪያ በመጥፋት ሳይሆን በኢንቫይሮንመንት በሶይል ጋር ተያይዞ የሚመጣ ነው ማለት ነው። ሂስቶፕላስሞሲስ ደግሞ የምንለው ባትስ ምንላቸው በርድስ ከአዋፍ ጋር ተያይዞ የሚመጣ ነው ማለት ነው። አስፐርጊለስም ልክ እንደዛው በኢንቫይሮንመንታል ነው በሶይል በኤር ተያይዞ የሚመጣ ነው። ቦዲያችን ላይ ቀን ጠብቆ የሚወጣ አይደለም ማለት ነው። እንደዛም የሆነው ካንዲዲያሲስ ነው። መልሳችን ሲ ይሆናል ማለት ነው። ኦኬ 29ኛው ጥያቄ which of the following is a compensatory response to decreased cardiac output? A. Decreased vascular resistance. B. Decreased blood pressure and diuresis. C. Alteration in level of consciousness. D. Increased vascular resistance and fluid retention. አሁን እዚህ ላይ ምንድነው ያለ ያለው compensatory response to decreased cardiac output ነው። አሁን የካርዲያክ አውትፑት ቀንሷል እንግዲህ ብለድ ፓምፕ በበቂ ሁኔታ የለም። ይሄንን ኮምፐንሴት ለማድረግ በሰውነታችን ውስጥ ያለ የፈሳሽ መጠናችን ወይም ደግሞ የብለድ ፍሎ መጠን ቀንሷል። ይሄን ኮምፐንሴት ለማድረግ ምንድነው መሆን ያለበት? ቫዞ ኮንስትሪክሽን እና ፍሉድ ሪቴንሽን መሆን መቻል አለበት ማለት ነው። ይሄ ደግሞ ኢንክሪዝድ ቫስኩላር ሬዚስተንስ እና ፍሉድ ሪቴንሽን ለኮምፐንሳቶሪ ለካርዲያክ አውትፑት ዲክሪዝ ለሆነ ኮምፐንሳቶሪ ሜካኒዝም ወይም ማካካሻ ነው ማለት ነው። ኦኬ ዲክሪዝድ ቫስኩላር ሬዚስተንስ ማለት ይሄ ቀነሰ ማለትማ ፍሉድ ሪቴን አይደረግም ማለት ነው። ዲክሪዝድ ብለድ ፕሬሸር ኤንድ ዳዩሬሲስ የብለድ ፕሬሸር መቀነስና ሰዎች ሚሸኑ ከሆነም ኦሬዲ ይሄም ኮምፐንሳቶሪ ሜካኒዝም አይሆንም። አልተሬሽን ኢን ሌቭል ኦፍ ኮንሽስነስ ያ ከዚህ ጋር ተያይዞ ኮንሽስነሱ ሊቀየር ይችላል። ግን እየጠየቀን ያለው ኮምፐንሳቶሪ ሜካኒዝም አሁን ይሄ በበቂ ሁኔታ ካርዲያክ አውትፑት የለም ያንን ኮምፐንሴት ሊያደርግልን የሚችለው ከዚህ ውስጥ ማን ነው እያላችሁ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ነው። ኦኬ 30ኛው ጥያቄ after surgery Miss Hannah is having difficulty voiding. Which nursing action would most likely increase difficulty with voiding? አሁን እዚህ ላይ Miss Hannah having difficulty voiding ለመሽናት ትቸገራለች ባይዘው which nursing action would most likely increase difficulty with voiding? አሁን ደግሞ ይሄን እንዳትሸና የሚያደርጋት የሚያባቢሰው ማን ነው? ከዚህ ምርጫ ውስጥ እንድትሸና የሚያደርጋት ሳይሆን እንዳትሸና የሚያደርጋት ማለት ነው። A. Stroking Miss Hannah's leg or thigh. B. Pouring warm water over Miss Hannah's finger. Using warm bedpan when Miss Hannah feels the urge to void. D. Having Miss Hannah ignore the urge to void until her bladder is full. አሁን ይሄ ማለት ይሄ ዋርም ማድረግ ቤድፓኑ እንደዚህ ማድረግ ሪላክስ ማድረግ ስትሮክ ውስጥ መግባት ሽንቷ እንድትሸና የተወሰነ እንትን አለው ማለት ነው። አስተዋጽኦ አለው። እንዳትሸና የሚያደርጋት አይደለም። ዲ ላይ ስትመጡ ግን having Miss Hannah ignore the urge to void until her bladder is full ብላደሯ ሙሉ በሙሉ ፉል እስከሚደረግ ድረስ ኦኬ የኛ ብላደር ቴምፖራሪ ስቶሬጅ ኦፍ ዩሪን ነው። ጊዜያዊ ሽንት ማስቀመጫ ቦታ ነው። እስከ 1 ሊትር ድረስ መሸከም የሚችል ነው ማለት ነው። ግን ይሄ
እንዳትሸና ፉል እስከሚሆን ድረስ ዲያሌት ካደረገች በኋላ ላይ ኮንትራክት ለማድረግ ይቸገራሉ ማለት ነው። ቮይድ ለማድረግ ይቸገራሉ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሽንቷ መጥቶ ብትሸና ነው የሚሻለው እንጂ እዛ እንዳትሸና አድርጋ ብላደሩ ፉል እስከሚሆን ድረስ መጠበቅ አይመከርም ማለት ነው። ስለዚህ መልሳችን ዲ ይሆናል ነው። ኦኬ 31ኛው ጥያቄ Mr. Tolosa is a matron at X hospital in region affected by conflict. Many individuals live with the consequence of the conflict and its resolution. Which term best describes this history? A. Conflict aftermath. B. Latent conflict. C. Perceived and felt conflict. D. Manifest behavior. ይሄ ባይዘው እስከ መጨረሻ ድረስ ከተጠበቃችሁኝ በጣም ብዙ ነገር እናወራለን። መጨረሻ ላይ ኤግዛማችሁ እንዴት መስራት እንዳለባችሁ በጣም የተጨነቃችሁ ተማሪዎች ካላችሁ በደንብ እናወራለን ማለት ነው። እኩል ከኔ ጋር መጨረስ ይኖርባችኋል ነው። እዚህ ላይ አሁን ሚስተር ቶሎሳ የተባለ ሰው የአንድ ሆስፒታል ነርሲንግ ዳይሬክተር ነው ወይም ማትሮን ወይም በተለምዶ ምትሬን ብለን የምናወራው ማለት ነው። ኦኬ ስለዚህ ሪጅን አፌክትድ ባይ ኮንፍሊክት ነው፣ በጦርነት የተጠቁ አካባቢ ነው። ሜኒ ኢንዲቪጁዋል ሊቭ ዊዝ ኮንሲኩዌንስ ኦፍ ዘ ኮንፍሊክት ነው፣ ብዙ ሰዎች ከጦርነቱ ችግር ጋር አብሮ ይኖራሉ ማለት ነው። and its resolution ኦኬ ተፈታ፣ ግጭት ነበረ ተፈታ፣ ከዛ ችግር ጋር ከዛ መፍትሄ ጋር አብሮ ይኖራሉ ማለት ነው። አፍተር ኮንፍሊክት ነው እዚህ ላይ መርሳት የለባችሁ፣ አፍተር ዋር ኢንድ ማለት ነው። ኦኬ which term best describes this history? ይሄንን የሚገልጽላችሁ ማለት A conflict aftermath, B latent conflict, C perceived and felt conflict, D manifest behavior። ይሄ conflict aftermath ማለት አፍተር ኮንፍሊክት ማለት ነው። አፍተር ኮንፍሊክት ግን ዊዝ ኮንሲኩዌንስ ነው። ፖዚቲቭ አውትካም ሊሆን ይችላል፣ ኔጌቲቭ አውትካም ሊሆን ይችላል። ምናልባት ሰዎች ከግጭት በኋላ የጤና ችግር ምናልባት ገጥሟቸው ሊሆን ይችላል፣ ከዛ ጋር ይኖራሉ። ሜቢ የራብ ችግር ድርቅ ምናምን ሊከሰት ይችላል፣ ወይ ደግሞ ምግብ ላይ ያገኙ ይችላል፣ ከዛ ጋር ሲኖሩ ሜቢ ስትረስ ሳይኮሎጂካሊ ጭንቀት ውስጥ ወይም ትራውማ እንደዛ አይነት ነገር ካለም ከዛ ጋር ይኖራሉ። ይሄ ከግጭቱ በኋላ ሰዎች ከዚህ ችግር ጋር የሚኖሩ ከሆነ ኮንፍሊክት አፍተርማት ይባላል ማለት ነው። ላተንት ኮንፍሊክት ባይ ዘ ዌይ there is a conflict but it's hidden ነው፣ የተደበቀ ነው፣ ዶርማንት ነው፣ ምንም አያሳይም፣ ምንም የሚታይ ነገር የለውም ማለት ነው። ለምሳሌ ውስጣቸው ላይ የሆነ አላቸው ግን አውጥቶ አያወሩም፣ አይጋጩም ማለት ነው። perceived and felt conflict ማለት ይሄ ኢሞሽናሊ አዌርድ መሆን ማለት ነው። ኦኬ ይሄ ማለት ያውቃሉ፣ ኤቭሪቲንግ አንደርስታንድ አድርገዋሉ፣ አዌርድ ሆነዋሉ ስለ ግጭቱ ማለት ነው። ያ ማለት ነው። ማኒፌስት ቢሄቪየር ደግሞ ምልክት ማሳየት ማለት ለምሳሌ ፋይት ማድረግ ሊሆን ይችላል፣ ሄዶ ቀጥታ ማውራት ሊሆን ይችላል፣ መናገር ሊሆን ይችላል። ስለዚህ ምንድነው መልሳችን? ኮንፍሊክት አፍተር ማት ይሆናል ማለት ነው። ለምን? አፍተር ኮንፍሊክት ሊቪንግ ዊዝ ኮንሲኩዌንስ ስለሆነ ዊዝ ሪዞሉሽን ስለሆነ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኦኬ 32ኛው ጥያቄ a patient with a community fracture of femur is scheduled for open reduction with internal fixation ORIF የሚባለው open reduction with internal fixation ማለት ነው። open reduction with internal fixation is indicated when መች ነው ይሄን የምናስበው? A. The patient can't tolerate the discomfort of closed reduction. B. The patient can't tolerate long-term immobilization. C. Adequate alignment can't be obtained by non-surgical method. D. A cast would be too large to allow mobility. አሁን እዚህ ላይ የፍራክቸር ማኔጅመንት ውስጥ ነው ያስገባን ማለት ነው ይሄ ጥያቄ። ፍራክቸር ማኔጅመንት ላይ ምን አለ? አንደኛ ኢሞቢላይዜሽን አለ፣ ሁለተኛ ሪዳክሽን አለ፣ ሶስተኛ ሪሃቢሊቴሽን አለ ማለት ነው። ይሄ የፍራክቸር ማኔጅመንት ስቴፕ ነው ማለት ነው። ሪዳክሽን ደግሞ በራሱ በሁለት ይካፈላል። አንደኛ ክሎዝድ ሪዳክሽን ነው፣ ሁለተኛ ኦፕን ሪዳክሽን ነው ማለት ነው። ክሎዝድ ሪዳክሽን ማለት ማኑዋሊ አላይን ዘቦን ማለት ነው። ይሄ ማለት ማኑዋሊ በእጃችን ውስጥ ያለ ምንም ሰርጀሪ ሳንሰራ ወደ ቦታው ለመመለስ ጥረት ማድረግ ማለት ነው። ግን ኦፕን ሪዳክሽን ደግሞ ምንድነው የምናደርገው? ማኑዋሊ ነን ሰርጂካል ሜተድ ማንችለው ከሆነ በዛ ማይሰራ ከሆነ ኦፕን ሪዳክሽንን እናስባለን ማለት ነው። ያ ማለት ይሄው እዚህ ላይ ኦፕን ሪዳክሽን ዊዝ ኢንተርናል ፊክሴሽን ያላችሁ ያ ማለት ሰርጀሪ ሰርተን ቆዳውን ከፍተን አጥንቶቹን ፊክስ ማድረግ ማያያዝ ሊሆን
ይችላል ማለት ነው። ስለዚህ adequate alignment can't be obtained by non-surgical method which means closed reduction ላይ በቂ ሳይሆን ሲቀር ኦፕኑን እናስባለን በሰርጀሪ እናስባለን ማለት ነው። መልሳችን ሲ ይሆናል። እንዳልኳችሁ ሪዳክሽን በሁለት ይካፈላል። ክሎዝድ ሪዳክሽን and open reduction ነው። ክሎዝድ ሪዳክሽን ማኑዋል ነው፣ ነን ሰርጂካል ሜተድ ነው። ኦፕን ሪዳክሽን ግን ሰርጂካል ሜተድ ነው። ሰርጂካል ሜተድን ብናስበው ክሎዝድ ሪዳክሽን በቂ ሳይሆን ሲቀር ነው እንጂ ለሌላ ነገር አይደለም ማለት ነው። ስለዚህ መልሳችን ሲ ይሆናል ነው። ኦኬ 33ኛው ጥያቄ when performing an episiotomy suture which of the following best describe what the nurse should do? አያችሁ አንዳንድ ጊዜ ዝም ብሎ ይመጣሉ ጥያቄዎች ማለት ነው። በጣም ቀላል የተረጋጋ ተማሪ ሮጦ የሚመልሳቸው ዝም ብሎ ተነስቶ ይመጣሉ ማለት ነው። ኦኬ ስለዚህ when performing an episiotomy አሁን episiotomy suture እየሰራችሁ እናት ከወለደች በኋላ ለምሳሌ ይሄ episiotomy ምንለው widening of the vagina to facilitate delivery isn't it? ያ ስለዚህ ምንድነው እናት ባግባቡ እንድትወልድ ነው ፔሪኒያል ቲርን ፕሪቨንት ለማድረግ ነው ምን ሰራው ማለት ነው። ይሄንን ስንሰፋኛ ኢንፌክሽንን ፕሪቨንት ማድረግ ብቻ አለብን አይደለ? ስለዚህ which of the following best describe what the nurse should do ይላል። a pull the suture tightly to ensure adequate wound closure በበቂ ሁኔታ ውንዱ ክሎዝ እንዲደረግ በደንብ እንትን እንዲሆን pull the suture tightly በደንብ አጥብቀን መሳብ አለብን የለብን አይመከርም ባይዘው እንደዛ። B ላይ ስንመጣ apply a tight pressure dressing over the suture site suture site ላይ በጣም ጥብቅ የሆነ ድሬሲንግ ምን ማድረግ አለብን አጣብቀን መስራት መቻል አለብን ነው የሚለው። ይሄም አይጋብዝም አያችሁ አይደለ? C cut the suture ends as close to the knot as possible በተቻለን መጠን የሰፋነውን እንትን ክሩን ጫፉ አስጠግተን መቁረጥ አለብን ነው ትንሽ ቦታ አስቀርተን ነው አለበለዚያማ ይፈታል ማለት ነው። ይሄም አይመከርም እንደዛ መቁረጥ የለብንም። D ላይ ስንመጣ use a sterile glove during the suturing procedure ስለዚህ suturing procedure በሚሰሩበት ጊዜ sterile glove ተጠቀሙ ኢንፌክሽንን ፕሪቨንት አድርጉ ይያለ ነው። ሶ ይሄን አልተማርኩም ማለት አይጠበቅባችሁ ማለት ነው። ሐሳቡን ብቻ መረዳት ነው መስራት ነው ማለት ነው። መልሳችን ዲ ይሆናል ማለት ነው። ኦኬ ሌላኛው ግን አድቫይስ የማረጋችሁ ምንድነው ስልቹ አትሁኑ ባይዘው ለመሰላችሁ የናንተ ጥያቄ ሞር የሚሰራው ወይ መጀመሪያ ካይ በደንብ ሰርታችሁ ልትሄዱ ይችላልላችሁ ወይ ደግሞ መሃል ላይ በደንብ ሊቀላችሁ ይችላል ወይ ደግሞ መጨረሻ ላይ በደንብ ሊቀላችሁ ይችላል አይታወቅም። ስለዚህ የሆነ ፓርት ላይ ስለከበዳችሁ ሌላ ቦታውም ከብዶኛል አልችለውም ማለት የለባችሁ ማለት ነው። ለምን የናንተ ውጤት የቱ ጋር እንደሚሰራ አይታወቅም ማለት ነው። ስለዚህ ኢነርጂቲክ ሆናችሁ ነቃ ብላችሁ ለሁሉም ጥያቄ እድል ስጡት ተረጋግታችሁ እዩ ይሰራል ማለት ነው። ይሄንን መድፈን እኮ አይደለም እንደምንም ከ50% በላይ መሆን አለብኝ የሚል ነገር ለራሳችሁ መንገር መቻል አለባችሁ ማለት ነው። 34ኛው ጥያቄ which of the following is an examples of nurse leader demonstrating ethical behavior አሁን እንደዚህ አይነት ጥያቄ by the way አንድ ነገር አድቫይስ ላርጋችሁ እንደ ቦነስ ነው ማየት ያለባችሁ እንደዚህ አይነት ጥያቄ ማለት ነው። እንደው ተረጋግቶ ላይ ተማሪ ቢማር ባይማር ሐሳቡን ብቻ መረዳት ከቻለ ይሄን ጥያቄ መስራት ይችላል by the way which of the following is an example of nurse leader demonstrating ethical behavior አንድ የነርስ መሪ አለ ጥሩ ስነ ምግባር የሆነው እሱን ሊገልጽ የሚችለው ስነ ምግባር የቱ ነው ያላችሁ ነው። a prioritizing personal interest over patient well-being ይኸውላችሁ የራስን ፍላጎት ማስቀደም የአንድ ነርስ ethical behavior ሊሆን ይችላል አይችልም አይደል? ያ b ላይ need ignoring ethical guideline and standard ይላል ጋይድላይን እና ስታንዳርድን ኢግኖር ማድረግ መጣስ የአንድ ነርስ የአንድ ሊደር ባህሪ ሊሆን ይችላል አይሆንም አይደል? ሲ ላይ need advocating for patient right and autonomy ለታማሚዎች መብት መቆም የታማሚዎችን መብት ማስከበር ለነሱ መብት መታገል ይሄ የአንድ ሊደር ባህሪ ነው ማለት ነው። ዲ ላይ እንምጣ engaging in dishonest practice for personal gain ያላችሁ ነው። አያችሁ አይደለ dishonest practice ምንም ማቀኛ ያልሆነ ታማኝ ያልሆነ ስራ መስራት መቻል ይሄ ለነርስ ሊደር ይሆናል አሁን አይሆንም አይደል? ስለዚህ ሲ ይሆናል ማለት ነው። አሁን እንደዚህ አይነት ጥያቄዎች ባይዘው አንድ ጥያቄ ብቻ አይደለም ሁለት ጥያቄ ብቻ በጣም ብዙ ናቸው። ስለዚህ እነዚህ ጥያቄዎች ስታዩ ማለት ነው በደስታ ነው መስራት መቻል አለባችሁ። ይሄንማ መሳት የለብኝም ማለት ለምን አንድ ጥያቄ ብዙ ተማሪዎችን አሳልፋለች ብዙ ተማሪዎችን ጥላለች ባይዘው ይሄንን በደንብ ጥንቃቄ አድርጋችሁ ማይን አልችልም የሚለው ስሜት ተውትና እንደዚህ አይነት ጥያቄዎችንም ለቃቅም ይሰራሉ። ብልጥ ተማሪ ማለት አንድ ቻሌንጅ ከምታደርገው ጥያቄ ታይሙን ኪል የሚያደርግ አይደለም
የሚያውቃቸውን በስነ ስርዓት ለቅሞ የሚሰራ ተማሪ ነው በጣም ጎበዝ ቢባለው ማለት ነው። ኦኬ ቴክኒክ ስለሚፈልግ ኦኬ ስለዚህ መልሳችን ሲ ይሆናል ማለት ነው። 35ኛው ጥያቄ which one of the following is best defined as an exercise in which students act the parts of different people and begin to experience some of the feeling of these people? A. Demonstration, B. Role play, C. Case study, D. Group discussion. አሁን እዚህ ላይ ማየት ያለባችሁ ስቱደንት አክቲንግ ያው ድራማ ታውቃላችሁ አይደለ? አንዳንድ ጊዜ ኢታች እንደው ትምህርት ቤት ላይ ማለት ነው ኤችአይቪ ኤዲስን ለማስተማር ስንፈልግ አንዱ ኤችአይቪ የተያዘው ነው፣ አንዱ ደግሞ ዶክተር ሆኖ፣ አንዳንድ ጊዜ ደግሞ አንዱ መምህር ሆኖ፣ አንዱ ደግሞ ተማሪ ሆኖ፣ አንዱ ደግሞ አባት ሆኖ፣ አንዱ ደግሞ ልጅ ሆኖ ምናልባት ሚኒ ሚዲያ ምናምን የሚባለው ማለት ልክ አክቲንግ የሚባል ጀስት እንደዛ ነው። ስለዚህ የተለያዩ ሰዎችን ባህሪ ወስደን አክት ማድረግ ማለት ነው። ኦኬ ሶ ያንን ተከተን ምንሰራ ከሆነ ለምሳሌ አንድ ሰው አባት ሆኖ፣ አንድ ሰው ልጅ ሆኖ፣ አንድ ሰው ደግሞ ታማሚ ሆኖ፣ አንድ ሰው ዶክተር ሆኖ ሲሰራ ማለት ነው ይሄ አክቲንግ ነው። ያ ደግሞ አክቲንግ ምንድነው? ሮል ፕሌይ ነው ማለት ነው። ዴሞንስትሬሽን ባይ ዘ ዌይ ምንድነው? ሲ ኤንድ ዱ ነው። ታያለህ፣ ትሰራለህ፣ ፕራክቲስ ማድረግ ነው። ይሄ ዴሞንስትሬሽን እናንተ ዶሎች ላይ ፕራክቲስ የምታደርጉት ማለት ነው። ኬዝ ስተዲ ሴናሪዮ አናሊሲስ ነው። አንድ ኬዝ ስተዲ አናላይዝ ማድረግ ነው። ግሩፕ ዲስከሽን ደግሞ ስሙም እንደሚነግረው ብዙ ሰው ከ6 እስከ 12 ሰው ያሉ ሰዎች የተወሰነች ሰዓት ወስዶ ዲስከስ የሚያደርጉበት ማለት ነው። ስለዚህ መልሳችን ሮል ፕሌይ ይሆናል ማለት ነው። አሁን ለእናንተ ምርጫ ላይ ከነዚህ ውስጥ አሁን ሌላ ጥያቄ ዴሞንስትሬሽን ቢመጣ መስራት አለባችሁ። ኬዝ ስተዲ ቢመጣ፣ ግሩፕ ዲስከሽን ቢመጣ፣ ይሄ ራሱ ባይመጣ መስራት መቻል አለባችሁ። ከዚህ በፊት ጥያቄ ነበር። ስለዚህ ተረጋግታችሁ መስራት ነው ማለት ነው። 36ኛው ጥያቄ which of the following best describe your attitude toward patients who are non-compliant with their treatment plan? okay ምንድነው የሚለው? which of the following best describe your attitude? የቱ ነው ያንተን ወይም ያንቺን እንደ ጤና ባለሙያ አቲቲዩዳችሁን ሊገልጽላችሁ የሚችለው የእናንተን አመለካከት ሊገልጽ toward patient who are non-compliant with their treatment plan? አሁን አንድ ሰው መድኃኒት በፊት ውሰድ ተብሎ በአግባቡ መውሰድ አለብህ ብለን አንድን ሰው መከር ነው ሸኘ ነው። ግን ይህ ሰው መድኃኒቱ በአግባቡ ሳይወስድ እናንተ ጋር መጣ። በአግባቡ የወሰደ አልነበረም። እናንተ ለዚህ ሰው ሲመጣ ምን አይነት አመለካከት ነው የሚኖራችሁ? ምንድነው የእናንተ አቲቲዩድ? እስኪ በዚህ ማለት ነው አያችሁ፣ መብታችሁ እኮ ነው፣ የራሳችሁ ውሳኔ ነው አይደል? ስለዚህ ጥሩውን አትወስኑ። የሚሆነውን የሚመቻችሁን ለታማሚውም ለእናንተም ለተቋም የሚመች ነገር መወሰን አለባችሁ ማለት ነው። ስለዚህ ቀለል አድርጋችሁ ማየት ነው። ነርስ ነኝ እንደ ነርስ የኔ መብት ነው አሁን ማንንም አይመለከተው በቃ የሚለውን ነገር መወሰን ማለት እኮ ነው። ምርጫውን እንየው እስኪ። ኤ feeling frustrated and giving up on this patient። አያችሁ አይደለ? ይህ ሰው እንዲጨነቅ ማድረግ፣ ተስፋ እንዲቆርጥ እንደዛ እንትኖችን ማድረግ ትፈልጋላችሁ? አትፈልጉም እንደ ጤና ባለሙያ ማለት ነው። ቢ ላይ እንምጣ። trying to understand the reason for non-compliance። ያቋረጠበት በአግባቡ የማይወስድበትን ምክንያት ለመረዳት መሞከር እና finding alternative solution ሌሎች አማራጮችን መፈለግ። ይሄ ምርጥ አይደል አሁን ስታዩት ራሱ ማለት ነው። ስለዚህ ይሄ እኮ ነው ጥያቄ የሚባለው። ሲ ላይ እንምጣ። becoming annoyed and judgmental toward this patient። አሁን ይሄን ሰው እንዲጨነቅ ማድረግ እናንተ እንድትወስኑለት ነን ጀጅመንታል ነው መሆን ያለባችሁ። ኦፕንሊ እሱ ያለውን ነገር እንዲያወጣ እንደውም በደንብ ሰፖርት ነው ማድረግ መቻል ያለባችሁ ማለት ጀጅ አታረጉትም ማለት ነው። ኦኬ ዲ ላይ እንምጣ። dismissing this patient as uncooperative። you see dismiss ታረጉታላችሁ። ይሄ ሰው uncooperative እናንተ ለሱ ምንም እንትን አታረጉለትም። you see ይሄንን ማሰብ ማለት እኮ ነው። ሶ የኔ አቲቲዩድ ሊሆን የሚችለው try to understand the reason for non-compliance። ምናልባት ይሄ መድኃኒት ያቋረጠበት በአግባቡ ያልወሰደበት ምክንያት እና ሌሎች አማራጮችንም እፈልጋለሁ። የኔ አመለካከት ይሄ ነው ማለት እኮ ነው። ስለዚህ ቢ ይሆናል ማለት ነው። ኦኬ 37ኛው ጥያቄ when providing care for a patient with thrombocytopenia the nurse should instruct the patient to አሁን እዚህ ላይ ኪወርዱ ምንድነው? thrombocytopenia ያ ማለት low platelet count ማለት ነው። ይሄ platelet count low ሆነ ማለት ደግሞ ብሊዲንግ በጣም ለብሊዲንግ ሪስክ ናቸው ማለት ነው። ይዘው ትንሽ ነገር ከነካቸው ደም ይፈሳቸዋል ማለት ነው። እንደገና ደግሞ መፍሰስ ከጀመረም አይቆሙም ማለት ነው። ለምን? የፕላትሌት ካውንት ስለቀነሰ። የፕላትሌት ጥቅሙ ምንድነው? ኮአጉሌሽን ፋክተር ነው ወይም ብለድ ክሎት እንዲሆን ያደርጋል ማለት ነው። ሶ አንደኛ ኤ ላይ avoid aspirin because if
may mask fever. B. Continue physical activity to stimulate thrombopoiesis. C. Be careful when shaving with safety razor. D. dab the nose instead of blowing. አሁን ይሄ ማለት ሁሉም መልስ ይመስላሉ። ትሮምቦሳይቶፔኒያ ሎው ፕላትሌት ካውንት ነው ብያችኋል። አሁን the nurse should instruct the patient to by the way እኛ ማድረግ ያለብን ብዙ ጊዜ ሰዎች አሁን አስፕሪን መውሰድ ብለድ ቲነር ነው ለብሊዲንግ ሪስክ ነው by the way ምናልባት ስለታማ የሆኑ ነገሮችን ስንጠቀም ምናልባት ራሳችን ከቆረጠን እንደገና ደም የመፍሰስ እንትኑ ሃይ ነው and physical activity የተወሰነ እንትን መሰረት ፕላትሌትን ምናልባት ትንሽ እንትን ሊያደርግልን ይችላል ግን dab the nose instead of blowing ማለት ብዙ ጊዜኛ በቀን አፍንጫችን ብዙ ጊዜ የመንካት እድላችን ሰፊ ነው ግልጽ ነው አይደለ ያንን እንትን ስታረጉ ቀስ ማድረግ አለባችሁ ስስ የሆኑ እነዚህ ካፕለር የምላቸው የብለድ ቬዘል አይነቶች አሉ እነዛ ደግሞ ቶሎ ትንሽ እንትን ጫን ስታረጓቸው ደም ይፈሳቸዋል ኢፒስታክሲስ የመከሰት ቴንደንሲው ሃይ ነው ካፍንጫችን ማለት ነው በጣም ሃይስት ስለሆነ ነው ኦኬ ስለዚህ መልሳችን ዲ ይሆናል ማለት ነው አፍንጫችን በደንብ እንትን ከማድረግ ይልቅ መቆጠብ መቻል አለብን ቀስ ማድረግ መቻል አለብን በጣም ስስ የሆኑ ብለድ ቬዝሎች ስላሉ አንዴ ደም መፍሰስ ከጀመረ አይቆምም ማለት ነው ስለዚህ እነዚህ ካሉት ውስጥ ፕራዮሪታይዝ አድርገን ነው የወሰድነው ማለት ነው መልሳችን ዲ ይሆናል ነው 38ኛው ጥያቄ which of the following is a type of study design that compares the occurrence of disease or condition into or more groups አሁን ምንድነው ሁለትና ከዛ በላይ ግሩፖች አሉ እነዛን ግሩፖች በውስጣዊነት ምን ታረጋው ፎሎ ያረጋችሁ ነው occurrence of disease or condition ነው ምን በሽታ ይፈጠራል ምን በሽታ ይፈጠራል አይፈጠርም ምን ሊፈጠር ይችላል አይፈጠር የሚለው ነገር ሁለትና ሶስት ግሩፑን ይዛችሁ ኮምፔር ያደረጋችሁ ፎሎ ያደረጋችሁ ነው ማለት ነው ለዚህ የሚሆናችሁ ስተዲ ዲዛይን ማን ነው ኬስ ኮንትሮል ስተዲ ዲዛይን ክሮስ ሴክሽናል ስተዲ ዲዛይን ኬስ ሲሪየስ ኮሆርት ስተዲ ኬስ ኮንትሮል ስተዲ ዲዛይን ስታርት ፍሮም አውትካም ስታርት ፍሮም ዲዚዝ ነው ማለት ነው ይሄ ማለት አንድ ሰው ላንግ ካንሰር ካለው ነን ላንግ ካንሰርና ላንግ ካንሰር ብላችሁ ወይም ደግሞ ላንግ ካንሰር ዊዛውት ላንግ ካንሰር ብላችሁ ልትነሱ ትችላላችሁ ማለት ነው ክሮስ ሴክሽናል ስተዲ ደግሞ ይሄ ማግኒቲዩድ ኦር ፕሪቫላንስ ነው ማለት ነው ብዙ ጊዜ የሚያጠናው መጠን ነው ፕሪቫላንስ ነው ምን ያክል ተከሰተ የሚለው ቁጥር ነው የሚያጠናው ማለት ነው ኬዝ ሲሪየስ የምንለው ደግሞ a group of patient with similar disease ማለት ነው ብዙ ሰዎች በተመሳሳይ በሽታ ሲጠቁ ኬዝ ሲሪየስ ልንወስድ እንችላለን ኮሆርት ስተዲ ደግሞ ፎሎ አፕ ነው ማለት ነው አሁን two or more group አለ occurrence of disease or conditionን ቼክ ያደርጋል በሽታውን ተፈጥሯል አላላችሁም እኮ ምን ይፈጠራል ብሎ ፎሎ ያደርጋቸው ነው ማለት ነው ስለዚህ ጥያቄን በደንብ አንደርስታንድ ማድረግ ያስፈልጋል ነው ኮሆርት ደግሞ ምንድነው ስታርት ፍሮም ኤክስፖዠር ነው ማለት ለምሳሌ ስሞከር ነን ስሞከር ብለን ነው ልንነሳ የምንችለው ላንግ ካንሰር በማን ይፈጠር አይፈጠር አናውቅም ማለት ነው ሲፈጠር ነው የምናውቀው ይሄን ግን ፎሎ ነው የምናደርገው ኬስ ኮንትሮል ግን ከላንግ ካንሰር ጀምሮ ወደ ኋላ ነው የሚመጣው ማለት ነው ኦኬ ሬትሮስፔክቲቭ ኮሆርት እና ኬስ ኮንትሮል ልዩነታቸው ምንድነው ልትሉኝ ደግሞ ትችላላችሁ ኬስ ኮንትሮልም ኦሬዲ አውትካሙ ሃፕን አድርጓል ወደ ኋላ ነው የሚያጠናው ኮሆርት ሬትሮስፔክቲቭ ኮሆርት ኦሬዲ ዲዙ እዚህም ላይ ሃፕን አድርጓል ግንኛ ወደ ኋላ ሄደን ካርዳቸውን ያያየን ነው የምንመጣው በኤክስፖዠር ላይ ይተን ማለት ነው እስከ አውትካሙ ድረስ ማለት ነው እዛ መተን ነው ይሄ ኤክስፖዠር የነበራቸው ሰዎች ነው ይሄን ዴቨሎፕ ያደረጉት ይሄ ደግሞ የሌላቸው ነው ይሄን ዴቨሎፕ ያደረጉት ምትሉት ማለት ነው ይሄ ሬትሮስፔክቲቭ ኮሆርት ከኤክስፖዠር ነው የሚጀምረው ብያችኋለሁ ኬስ ኮንትሮል ግን ከአውትካም ነው የሚጀምረው ነው ማለት ነው መልሳችን ዲ ይሆናል ነው ኦኬ 39ኛው ጥያቄ the physician has ordered an indwelling catheter for a hospitalized male patient the nurse is aware of which of the following considerations A. The catheter is inserted to up to 3 cm into the meatus. B. Because it is closed system, the risk of urinary tract infection is absent. C. The male urethra is more vulnerable to injury during insertion. D. A clean technique is used for catheter insertion. አሁን እዚህ ላይ the physician ordered indwelling catheter for hospitalized male patient ነው ለወንድ ልጅ ካቴተር ኢንሰርት ስታረጉ ማለት ነው the nurse is aware of which of the following consideration አሁን ነርሱ ለሜል ካቴተር ኢንሰርት ሲያደርግ ምንድነው አዌር ማድረግ ያለበት ምንድነው ኮንሲደር ማድረግ መቻል ያለበት the catheter is inserted to up to 3 cm into the meatus ይሄ አይደለም ከ18 እስከ 20 ሊሄድ ይችላል ይሄ ሴንቲሜትር
ያጥራል ማለት ነው። because it is closed system the risk of UTI is absent urinary tract infection absent ነው ልንል አንችልም ጥንቃቄ ይፈልጋል the male urethra is more vulnerable to injury during insertion yeah by the way የወንዶችን ካቴተር ኢንሰርት በመናደርግበት ጊዜ ሞር ሪስክ የምንለው ለትራውማ ወይም ለኢንጁሪ ነው ሴቶችን ደግሞ በመናስበት ጊዜ ሞር ሪስክ የምንለው ለዩሪነሪ ትራክት ኢንፌክሽን ነው ማለት ነው ይሄን መርሳት የለባችሁም ፕሮሲጀሩ ስትራይል ቴክኒክ ነው ስለዚህ መልሳችን ምንድነው የሚሆነው the male urethra is more vulnerable to injury during insertion ይሆናል ማለት ነው መልሳችን ሲ ይሆናል ነው አሁን እንደዚህ አይነት ጥያቄዎች ስታዩ ትንሽ ተመራመሩበት የቱ ሊሆን ይችላል የትኛውን በመርጥ እንደዚህ ነው ማሰብ ያለባችሁ ዝም ብላችሁ በግምት አትገምቱ ባይዘው ለምን የተሻለ ውጤት መስራት ስላለባችሁ ማለት ነው ኦኬ 40ኛው ጥያቄ ደግሞ a researcher sometimes use a member of hidden population to provide names of other members of that population to recruit participants in research the resulting sample would involve a probability sample b self-selected sampling c chain referral method d sampling frame ይሄ ማለት researchers sometimes use a member of hidden population to provide a name of other member of that population to recruit participants in research ይሄ ማለት የተደበቁ ሰዎችን የምናገኝበት ሜተድ ሳምፕሊንግ ቴክኒክ ማን ነው ያላችሁ ነው ለምሳሌ ድረግ አቢዩዘሮች አሉ ሴክሹዋል ወርከሮች አሉ ሴንሲቲቭ ኢሹ በሆኑ ነገሮች ላይ ሪሰርች ልስራ ብትሉ እንደፈለጋችሁ ብጠይቋቸው ወይም ደግሞ እንደፈለጋችሁ ሳምፕል ለማግኘት ትቸገራላችሁ ለምሳሌ ሴክሹዋል ወርከር ላይ ያሉ ሰዎችን ሄዳችሁ ሪሰርች ማጥናት ፈልጌ ነበር እስኪ ስለዚህ ጉዳይ ብትሉ ፍቃደኛ ላይ ሆኑ ይችላሉ ማለት ነው አንድ ሰው ካገኛችሁ በኋላ ሌላ ሰው ያ ሰው እየጠቆማችሁ መሄድ ማለት ነው ለዛ ደግሞ የሚጠቅመን ማን ነው ስኖቦል ሳምፕሊንግ ነው ስኖቦል ሳምፕሊንግ በሌላ አጠራሩ ቼን ሪፈራል ሜተድ ይባላል ማለት ነው ስለዚህ መልሳችን ሲ ነው የሚሆነው ፕሮባቢሊቲ ሳምፕልማ እንደዚህ በደፈና እንዴት እንወስዳለን ፕሮባቢሊቲ ሳምፕል በውስጡ እኮ ሲምፕል ራንደምን ይዛል ሲስተማቲክን ይዛል ክላስተርን ይዛል ስትራቲፋይድን ይዛል ማለት ነው ኦኬ ሰልፍ ሴሌክትድ ሳምፕሊንግ ይሄ ቮለንተሪ ሳምፕሊንግ ነው እኔ በዚህ ጥናት ፍቃደኛ ነኝ ብሎ ራሱን የሚያሳትፍ ለምሳሌ የሆነ ኩዌስቸነሪ ለምሳሌ ንግድ ባንክ ሜሴጅ ልክላችኋል አይደለ ስትፈልጉት ሞላላችሁ ሳትፈልጉት ሞሉ ማለት ይሄ ሰልፍ ሴሌክቲንግ ነው ጀስት እንደዛ አይነት ለምሳሌ ነው ያልኳችሁ ሳምፕሊንግ ፍሬም ማለት ሊስት ኦፍ ፖፑሌሽን ወይም ደግሞ እንዳለ በፍሬም እነሱ ሊስት አድርጋችሁ የምታስቀምጡበት ነው ስለዚህ መልሳችን ምንድነው ቼን ሪፈራል ሜተድ ይሆናል ማለት ነው ኦኬ 41ኛው ጥያቄ when conducting research what does term sampling refers to sampling ing form it's process by the way okay selecting and gathering information from a subset of the population presenting the finding in visual format describing the characteristics of study participant organize data into categories for analysis ይሄ ማለት ሳምፕሊንግ ማለት by the way ምርጫኮ ናሙና እንዴት ነው የምንወስደው ማሰብ ማለት ነው selecting and gathering information መምረጥና ከነሱ መረጃ መሰብሰብ ነው from subset of the population ማለት ነው ስለዚህ ካለው ከቶታል ፖፑሌሽኑ የተወሰኑ ፓርት ቆርጠን የምንወስደው ሳምፕሊንግ ይባላል ነው presenting the finding in visual format ማለት ይሄማ ሪዛልት ላይ እኮ ነው ያገኘነው ኦሬዲ ሳምፕል ወስደን ጨርሰን ፕሬዘንት ስናደርግ ማለት ነው describing the characteristics of the study participant አሁን የስተዲ ፓርቲሲፓንቶች መጀመሪያ ዲሳይድ ነው የምታረጉት ምን የኔ ታርጌት እንተኔ ማን ነው ይሄ መጀመሪያ ሳምፕል ሳትወስዱ በፊት ማለት ነው ኦኬ ታርጌታችሁን ትለያላችሁ ነው ዲ ላይ ኦርጋናይዚንግ ዴታ ኢንቱ ካታጎራይዝ ፎር አናሊሲስ ለአናሊሲስ ኤም ኦሬዲ ሳምፕል ወስዳችሁ ከጨረሳችሁ በኋላ ዴታ ኮሌክት ካረጋችሁ በኋላ ኦርጋናይዝ ታረጋላችሁ ማለት ከዛ በኋላ ነው ዴታ አናሊሲስ የምትሰሩት ማለት ነው ስለዚህ መልሳችን ኤ ይሆናል ነው 42ኛው ጥያቄ which of the following is an examples of quantitative research quantitative research ማለት number ማሰብ አለባችሁ qualitative research ደግሞ behavior history text ማሰብ አለባችሁ ማለት ነው ኦኬ ስለዚህ quantitative research example የሆነ የቱ ነው a observing and recording behavior in natural setting ባሉበትና observe አድርገን ሪኮርድ የምናደርግ ከሆነ ይሄ እኮ ነምበርን አይገልጽም አይደለ qualitative characteristics ነው analyzing textual data from open ended survey question ይሄ textual dataንም analyze የምናደርገው ይሄም የqualitative characteristics ወይ example ነው ማለት ነው administering structured questionnaire to large sample አያችሁ አይደለ ይሄ በጣም ትልቅ ቁጥር ያለው ሳምፕል አለ ያንን ሳምፕል ራሳቸው መጠይቁን እንዲሞሉልን መስጠት ይሄ ኳንቲቲቭ ነው ማለት ነው highest number sample ስላለን ማለት ነው
ኮንዳክቲንግ ኢን ዲፕስ ኢንተርቪው ይሄም ለኳሊቴቲቭ ነው ማለት ነው። ባይዘው ጥያቄያችሁ አንድ ጊዜ ኳንታቲቭ አንድ ጊዜ ኳሊቴቲቭ እያለ የመጣ ስለሆነ እነዚህ ቀሪዎቹ ካራክተሪስቲክሶች ለማን ነው? ለኳሊቴቲቭ ናቸው። አድሚኒስትሪንግ ስትራክቸርድ ኩዌስቸነሪ ቱ ላርጅ ሳምፕል ለኳንቲቴቲቭ ነው። ሌሎቹ ለኳሊቴቲቭ ናቸው ማለት ነው። መልሳችን ሲ ነው የሚሆነው። ስለዚህ አሁን ለወደፊት አሁን ኳሊቴቲቭ ቢመጣ እነዚህን ሶስቱን ምርጫዎች ያዙ። ኤን ቢ ሲን ለኳሊቴቲቭ ያዙ ማለት ኤ ቢ ዲን ለኳሊቴቲቭ ያዙ፣ ሲን ደግሞ ለኳንቲቴቲቭ ያዙ። መልሳችን ኤግዛምፕል ሊሆን የሚችለው ሲ ነው ማለት ነው። ስለዚህ ኔክስት ተቀይሮ ቢመጣም መስራት ትችላላችሁ ነው። 43ኛው ጥያቄ a medical researcher is investigating the effectiveness of a new drug in treating a specific illness. They randomly assign participants to two groups. Group A receive the new drug while group B receive placebo. አሁን እዚህ ጋር ማሰብ ያለባችሁ አዲስ መድኃኒት ተገኝቷል። ሪሰርቸሩ አዲስ መድኃኒት ምርምር ማድረግ ፈልጓል። ይሰራል አይሰራም የሚለው ማድረግ ፈልጓል። ሰዎችን ወደ ሁለት ግሩፕ ምን አረጋቸው? ከፋፈላቸው። ምን ብሎ? ግሩፕ ኤ እና ግሩፕ ቢ ብሎ። ግሩፕ ኤዎች አዲሱን መድኃኒት ይወሰዱ ነው። ግሩፕ ቢዎች ደግሞ አዲሱን መድኃኒት ሳይሆን ፕላሲቦ ይወስዱ። ያን የሚመስል ነገር ሌላ ነገር ውሃም ሊሆን ይችላል፣ ሌላ መድኃኒት ኦልድ ድረግም ሊወስዱ ይችላሉ። ኦኬ ግሩፕ ኤ ኒው ድረግ ወሰደ፣ ግሩፕ ቢ ፕላሲቦ ወሰደ። መድኃኒት የሚወስደው እናንተ ምርምር የምታደርጉበት የሚወስደው ምን ይባላል? ኤክስፐሪመንታል ግሩፕ ወይም ኢንተርቬንሽናል ግሩፕ ይባላል። ማይወስደው ደግሞ ኮምፔር ለማድረግ የመጣው ደግሞ ኮንትሮል ግሩፕ ይባላል ማለት ነው። ስለዚህ ቢዎች ምንድናቸው? ኮንትሮል ግሩፖች ናቸው። ኤዎች ደግሞ ምንድናቸው? ኤክስፐሪመንታል ወይም ኢንተርቬንሽናል ግሩፖች ናቸው ማለት ነው። ኦኬ ስለዚህ ኦቨር ኤ ፔሪድ ኦፍ 3 months they monitor the participants symptom ለሶስት ወር ያክል እነዚህ ሰዎች እንደዛ ሰጥቶ ፎሎ አረጉ ምልክታቸውን። ዋትስ ዘ ኮንትሮል ግሩፕ ኢን ዚስ ስተዲ ነው። ዋትስ ኤክስፐሪመንታል ግሩፕ ሊላችሁ ይችላል፣ ዋትስ ኢንተርቬንሽናል ግሩፕ ሊላችሁ ይችላል። እንደዛ ካለ ግሩፕ ኤዎች ናቸው። ኮንትሮል ግሩፕ ከሆነ መድኃኒቱን ያልወሰዱ ናቸው። ስለዚህ ግሩፕ ቢ ይሆናል ማለት። ለምሳሌ ኒው ውንድ ኬር ሲስተም ቢመጣ አዲስ የውንድ ኬር አሰራር ቢመጣ ለተወሰኑ ሰዎች አዲሱን የውንድ ኬር አሰራር ለተወሰኑ ደግሞ የድሮ አሰራር ብንጠቀም ኮንትሮል ግሩፑ ምንድነው? አዲሱን የውንድ ኬር ሲስተሙን ማይወስዱ ናቸው ማለት ነው፣ ያልተጠቀምንላቸው ማለት ነው። ኤክስፐሪመንታል ግሩፑ ደግሞ ኒው ውንድ ኬር ሲስተምን የሚከተሉት ናቸው። ልክ እንደዚህ ማሰብ ነው። ሌላም ኤግዛምፕል መውሰድ ትችላላችሁ። ስለዚህ መልሳችን ቢ ይሆናል ነው። 44ኛው ጥያቄ which one of the following is teaching method? A teaching method in which 2 up to 4 people discuss question or problem for a short period of time followed by plenary feedback. አሁን እዚህ ላይ ማሰብ ያለባችሁ ግሩፕ ዲስከሽን፣ ኬዝ ስተዲ፣ ዴሞንስትሬሽን በዝ ግሩፕ ምንድነው ልዩነታቸው ነው። ኬዝ ስተዲ ቅድም ብያችኋለሁ ሴናሪዮ አናሊሲስ ነው። ዴሞንስትሬሽን ብያችኋለሁ ሲ ኤንድ ፕራክቲስ ነው። ወይም ደግሞ ሲ ኤንድ ዱ ታያላችሁ፣ አስተማሪ ያሳያችኋል፣ ተስታችሁ ፕራክቲስ ታደርጋላችሁ። ዲሞ ማለት ነው። ቦዝ ግሩፕ ማለት ደግሞ ባይዘው 2 up to 4 people በጣም ስሞል ነምበር ኦፍ ፒፕል ያለበት ሾርት ፔሪድ ኦፍ ታይም ነው። የግሩፕ ዲስከሽን ታናሽ ነው ባይዘው እሱ ማለት ነው። ግሩፕ ዲስከሽንስ ከ6 እስከ 12 ሰዎች ያሉበት ትንሽ ሰፋ ያለ ሰዓት መጠቀም የሚችል ነው። ቦዝ ግሩፕ ግን ሾርት ፔሪድ ኦፍ ታይም ነው። ከ2 እስከ 4 ሰዎች ዲስከስ የሚያደርጉበት ወይ ነው። ስለዚህ መልሳችን ምን ይሆናል? ቦዝ ግሩፕ ይሆናል ማለት ነው። ሲ ይሆናል ነው። ኦኬ 45ኛው ጥያቄ A researcher wants to conduct a study on the magnitude of depression among pregnant mothers who have ANC follow-up in a hospital. What is the most likely study design the researcher will use? አይዟችሁ ስልቹ እንዳትሆኑ እንዳይደክማችሁ ሪላክስ ያደርጋችሁ። by the way ተጨናንቃችሁ የምትይዙ ነገር የለም። አትጨነቁ። የምትችሉትን ግን ተረጋግታችሁ ስሩ። ኦኬ በመጨነቅ by the way ብዙ ነገር ሚስ እናደርጋለን። መጨነቅ አይደለም ማሰብና መጨነቅ ይለያል እኮ። ማሰላሰልና መጨነቅ ይለያል። ኦኬ መጨነቅ ስራችሁን እንዳሰሩ ነው የሚያረጋችሁ፣ የምታውቁትን እንዳታውቁ ነው የሚያረጋችሁ ማለት ነው። ስለዚህ ጭንቀት አያስፈልግም፣ ነገም ቢሆን ማለት ነው ፈተናችሁ። ኦኬ so a researcher wants to conduct a study on the magnitude of depression and among pregnant mothers who have ANC follow up in hospital. What's the most likely study design the researcher will use? A cross sectional study design, ኬዝ ኮንትሮል ስተዲ ዲዛይን፣ ኮሆርት ስተዲ ዲዛይን፣ ኢኮሎጂካል ስተዲ ዲዛይን። አሁን ይሄ ማግኒቲዩድን ማሰብ ነው። አያችሁ ማግኒቲዩድ ፕሪቫላንስ የሚያጠናው ማን ነው? ክሮስ ሴክሽናል ስተዲ ነው አይደል እንዴ? ስለዚህ ቀለል አድርጋችሁ መያዝ ነው። ክሮስ ሴክሽናል ስተዲ ማግኒቲዩድ እና ፕሪቫላንስ ነው። ኬዝ ኮንትሮል ስተዲ ስታርት ፍሮም ዲዚዝ ነው። ኮሆርት ስተዲ ስታርት ፍሮም ኤክስፖዠር ነው። ኢኮሎጂካል ስተዲ ይሄ ግሩፕ ሌቭል ሪሰርች ነው ማለት ነው። ኢንዲቪጁዋል ሌቭል አይደለም። ያ ማለት ክፍለ ከተማ ከክፍለ ከተማ ሀገርን ከሀገር
ኮምፔር ለማድረግ ስትፈልጉ ኢኮሎጂካል ልትጠቀሙ ትችላላችሁ ማለት። ስለዚህ መልሳችን ኤ ይሆናል ነው። 46ኛው ጥያቄ ነርስ and other healthcare provider who work in a hospital had frequent contact with autopsy, contaminated discharge, blood, pipette, and laboratory specimen during service provision. Was the most likely health hazard these care provider are exposed to? ለምንድን ነው ለጤና ችግር ሪስክ የሆኑት? አሁን ከብለድ ጋር ከአውቶፕሲ ጋር ከተለያዩ ቲሹዎች ጋር ከሰዎች ከሚወጡ ነገሮች ጋር ኮንታክት አላቸው። ስለዚህ የቱ ሃዛርድ ይመስላችኋል? ኤርጎኖሚክ ሃዛርድ፣ ባዮሎጂካል ሃዛርድ፣ ሜካኒካል ሃዛርድ፣ ፊዚካል ሃዛርድ። ኤርጎኖሚክ ሃዛርድ ማለት ዲዩ ቱ ፖስቸር ነው። አሁን ይሄ ማለት ረጅም ጊዜ ሰዎች ከቆሙ ጀርባቸውን ሊያማቸው ይችላል፣ እግራቸውን ሊያማቸው ይችላል። ከዛ ጋር ስለ መቆም ረጅም ጊዜ ሎንግ ስታንዲንግ ምናምን የሚል ነገር ቢጠቀም ኤርጎኖሚክ ሃዛርድ ትሉ ነበረ። ባዮሎጂካል ሃዛርድ ደግሞ ከሰው ጋር ያለ ንክኪ ነው። በባክቴሪያ በቫይረስ ወይም በፈንጋይ አማካኝነት የሚመጣ ከብለድ ጋር ከተለያዩ እንትኖች ጋር ንክኪ ካለን ባዮሎጂካል ሃዛርድ እንለዋለን። ሜካኒካል ሃዛርድ ደግሞ ዲዩ ቱ ማሽን ኦር ኢኩዊፕመንት ነው። የሆነ ማሽን እኛን ቢቆርጠን የሆነ ነገር ቢነካን የሆነ ኢኩዊፕመንት እኛን እንትን ቢያደርግ በዛ ጋር የመጣ ከሆነ ደግሞ ሜካኒካል ሃዛርድ ትላላችሁ። ፊዚካል ሃዛርድ ደግሞ ኢንቫይሮንመንቱን ማሰብ ነው። ራዲሽን የፀሐይ ጨረር ለምሳሌ ቢረብሻችሁ፣ ጫጫታ ነገር ቢረብሻችሁ፣ ኦኬ እነዚህን ታስባላችሁ ማለት ነው። ጥያቄው ስለነሱ ያወራል ማለት ነው። ስለዚህ ባዮሎጂካል ሃዛርድ ባይ ዘ ዌይ ሁለት ጊዜ አይቼዋለሁ ይሄን ጥያቄ ማለት ነው። አንድ ይሄው በዚህ ዙር፣ ሁለተኛ ደግሞ ሌላ ጊዜ ማለት ነው። ሁሉም ግን ይዘታቸው ተመሳሳይ ነው። ባዮሎጂካል ሃዛርድ እዛም ላይ ስታዩ እዚህም ላይ ስታዩ ግን ሮጣችሁ የምትመልሱት አይነት ጥያቄ ነው። ስለዚህ መልሳችን ባዮሎጂካል ሃዛርድ ይሆናል ማለት ነው። ብለድ እያላችሁ ነው። ከላብራቶሪ ስፔስመን ጋር የወጣ እንትን ንክኪ ያላቸው ባዮሎጂካል ነው። ስለዚህ መልሳችን ቢ ይሆናል ነው። 47ኛው ጥያቄ the nurse is planning to teach a patient diagnosed with hepatitis A. What is the primary mode of transmission for hepatitis A? አሁን እዚህ ላይ ምንም ፕሮሰስ አያስፈልግም። ሄፓታይተስ ኤ በምንድን ነው የሚተላለፈው እያላችሁ ነው ባጭሩ። A. Exposure to contaminated blood. B. Sharing a contaminated needle for syringe. C. Fecal contamination oral contact. D. Sexual activity with an infected partner. Hepatitis B በሴክሹዋል ኮንታክት ከብለድ ጋር ነው። ሄፓታይተስ ሲም ከፍሉድ ጋር ተያይዞ ከሴክሹዋል ኮንታክት ከብለድ ጋር ነው። ሄፓታይተስ ኤ ግን ፌክ ኦራል ነው። ኦኬ ይሄንን ማሰብ ነው። ሄፓታይተስ ዲም ከቢ ጋር ተመሳሳይ ነው። ሄፓታይተስ ኢ ደግሞ ከኤ ጋር ተመሳሳይ ነው። ስለዚህ የሄፓታይተስ ኤ ሞድ ኦፍ ትራንስሚሽን ምንድነው? ፌካል ኮንታሚኔሽን ኤንድ ኦራል ኮንታክት ይሆናል ማለት ነው። መርሳት የለባችሁም ሲ ይሆናል ነው። 48ኛው ጥያቄ A 45 years old male patient was brought to the emergency department with profuse bleeding on his right leg. አሁን እዚህ ላይ ቀኝ እግሩ ላይ በጣም ደም እየፈሰሰው ነው። Was the priority of nursing action for the patient? A. Put the victim on the unaffected side. B. Administer direct pressure on the injured area. C. Elevate the injured leg. D. Apply ቶርኒኬት። አሁን እዚህ ላይ ማሰብ ያለባችሁ ብሊዲንግ ኮንትሮል ስቴፑ ምንድነው? ይሄ ፈርስት ኤድ ፎር ሲቨር ብሊዲንግ ማለት ነው። አንደኛ አፕላይ ዳይሬክት ፕሬሸር ነው። ሁለተኛ ኤሌቬት አፌክትድ ፓርት አባቭ ዘ ሄርት ነው። ሶስተኛ ፕሬሸር ፖይንት ሶርስ ቴክኒክ ነው። አራተኛ ቶርኒኬት ነው ማለት ነው። አንድ ሰው ደም የሚፈሰው ከሆነ ዳይሬክትሊ ሄዳችሁ ምን ማድረግ ነው? አፕላይ ማድረግ፣ ዘግታችሁ መያዝ ነው። ከዛ በኋላ ብለድ ፍሎ እንዲቀንስ ከፍ ማድረግ ነው። ከዛ በኋላ ሜጀር አርተሪ የሚባሉትን አሁን እጁ ላይ የሚፈስ ከሆነ ብራኪያል አርተሪ፣ እግሩ ላይ የሚፈስ ከሆነ ፌሞራል አርተሪ ሄዳችሁ ጫን ማለት ነው። በሱ እምቢ ካላችሁ ደግሞ ቶርኒኬት ማሰር አለ ማለት ነው። ስለዚህ መልሳችን አሁን እዚህ ላይ ፕራዮሪቲ አክሽናችን አድሚኒስተር ዳይሬክት ፕሬሸር ኦን ዘ ኢንጁርድ ኤሪያ፣ የተጎዳውን ፓርት ከፍ ማድረግ፣ አባብ ዘ ሄርት ማድረግ አለብን ብለድ ፍሎ እንዲቀንስ ማለት ነው። መልሳችን ቢ ይሆናል ነው። 49ኛው ጥያቄ A patient with blood type O+ can receive transfusion of what type of blood ነው። አሁን እዚህ ላይ O+ ደም ፈሰሰው ከማን እንደሚቀበል ያላችሁ ነው። ይህ ሰው ሊቀበል የሚችለው ከሁለት ብለድ ግሩፕ ነው። አንደኛ ከO+ ነው፣ ሁለተኛ ከO- ነው። ከሌሎች መቀበል አይችልም። ኦዎች ዩኒቨርሳል ዶነር ናቸው። ኤቢዎች ዩኒቨርሳል ሪሲፐንት ናቸው። ኦ- ለሁሉም ለማይነስም ለፕላስም ብለድ ግሩፖች መስጠት ይችላሉ። ኦ+ ለሁሉም ፕላሶች መስጠት ይችላሉ። ኦኬ ፕላስ ግን ፕላስ O+ ለምሳሌ ለማይነሶች መስጠት አይችልም።
ፕላሶች ለማይነስ አይሰጡም። ማይነሶች ግን ለፕላስም ለማይነስም ይሰጣሉ። ኦ ማይነስ ለሁሉም መስጠት ይችላል። ኦ ፕላስ ግን ለሁሉም ፕላሶች መስጠት ይችላል ማለት ነው። ስለዚህ በዚህ መሰረት መልሳችን the patient can receive from type O plus ይሆናል ነው። 50ኛው ጥያቄ researchers sometimes use a member of hidden population to provide name of other members of the population to recruit participants in the research. The resulting sample would involve ቀደም ይሄን ጥያቄ ሰርቻለሁ። ስለዚህ chain referral ሜተድ ነው የሚሆነው ማለት ነው። ስለዚህ ተማሪዎች አሁን ነገ እናንተ ፈተና ስትገቡ ጥያቄያችሁ ያው ይታወቃል። በእንደዚህ አይነት ፎርም ይዘጋጅላችኋል። እኔ ሬዲ ነኝ ወይስ አይደለሁም? ከተጨናነኩ ብዙ ነገር ሚስ አደርጋለሁ። ተረጋግጬ ከሰራው ግን ብዙ ነገር አገኛለሁ ማለት። ስለዚህ ምርጫው የኔ ነው። የማውቃት ቢያንስ ማለት ነው ኢቭን አትወድቁም፣ ግን መወድቅም ከሆነ ምርጥ አወዳደቅ መውደቅ አለ። ለፍቼ አንድ ነገር ሚስ አላረግ መታገል አለብኝ፣ ያ ሊያሳልፈኝ ስለሚችል ማለት ነው። ስለዚህ አሁን እናንተ አላነበብኩም፣ ይሄ ቀርቶብኛል፣ እንደዚህ ሆኛለሁ ብላችሁ ራሳችሁን ካስጨነቃችሁ ኦሬዲ አልሰራም እያላችሁ ለአይምሯችሁ እየነገራችሁት ነው ማለት ነው። ያላችሁን ታይም በትክክል መጠቀም ነው። ያላችሁን ታይም ስላችሁ የፈተናው የምትፈተኑባትም ሰዓት እኮ የእናንተ ሰዓት ነች። 11ኛው ሰዓት ብትሆኑ ማለት ነው። ስለዚህ እቺን ሰዓት በአግባቡ ተጠቀማለሁ ወይስ አልተጠቀምም የእናንተ ምርጫ ነው የሚሆነው። ስለዚህ በተቻላችሁ መጠን ተረጋግታችሁ ይሄን ነገር እንድትሰሩ ነው ሪከመንድ የማደርጋችሁ ማለት ነው። ሌላኛው ግን ይሄው እንደዚህ ያለን ከሞላ ጎደል ያው የሰው ልጆች ነን፣ ብዙ ክፍተት ሊኖረን ይችላል። በገባን ልክ ግን ሰፖርት ስናደርጋችሁ መተናል ማለት ነው። ይሄ ቪዲዮ ለብዙ ሰዎች ጠቃሚ ስለሚሆን ምናልባት ይሄን ግሩፕ ለማያውቁ ይሄንን ዩቲዩብ ለማያውቁ ሼር እንድታረጉላቸው፣ እቺን ቪዲዮ ቢያንስ አይቶ እንዲገቡ ብታደርጓቸው ቅንነት ብቻ ነው የሚጠይቀው። ምናልባት አንድ ጥያቄ በዚህ ሰፖርት አድርጓቸው ሊያልፉ ይችላሉ ማለት አይታወቅም። ስለዚህ ያንንም ታሳቢ ማድረግ ነው። ሌላኛው ግን ኦሬዲ ይሄን ክላስ ጨርሰናል። ኦሬዲ እናንተን ከሞላ ጎደል ለፈተና አድርሰናል። ስለዚህ ኔክስት ክላሳችን ይሄው ከናንተ ፈተና ማግስት 7ኛ ዙር ለሰኔ ተፈታኞች ክላስ ጀምረናል ማለት ነው። እንጀምራለን። ተማሪዎች ኦሬዲ ተመዝግቦ ክላሳቸውን እየጠበቁ ነው ያሉት። ምናልባት ሌሎች ተማሪዎች ይሄ ክላስ ግን አንደኛው ክላስ ሚስ ማድረግ የለባችሁም። ስለዚህ አንድም ክላስ እንዲያመልጣችሁ ሪከመንድ አናረግም። ትምህርት ፕሮሰስ ነው፣ እቃ አይደለም። አንድ ጊዜ መጨረሻ ላይ መጥቼ ወስደዋለሁ ብትሉ አይሆንም ማለት ነው። የፈለጋችሁትን እንትን ብታረጉ ራሱ። ስለዚህ ፕሮሰስ ስለሆነ ኢንጆይ ያረጋችሁ ብትማሩት፣ የሚያስጨንቃችሁን መዝናኛ እየሆነ አድርጋችሁ ብትማሩ እመክራችኋለሁ ማለት ነው። ስለዚህ ከዛሬ ጀምራችሁ በ0931745423 ላይ ይሄው በአካልም መታችሁ መማር ትችላላችሁ፣ በኦንላይንም መማር ትችላላችሁ። ምርጫው የናንተ ነው። አዲስ አበባ ውስጥ ካላችሁ በአካል መታችሁ ብትማሩ ሪከመንድ አረጋችኋለሁ። ምናልባት ደግሞ የተለያዩ ዩኒቨርሲቲና ኮሌጆች ላይ ያላችሁ ደግሞ ባላችሁበት ሆናችሁ ኦንላይን እንድትማሩ ሪከመንድ አረጋችኋለሁ። ክላሱ ከዚህኛው ኤግዛም ማግስት ነው የሚጀምረው ማለት ነው። ሌላኛው ደግሞ ቲቬት ተማሪዎች እዚህ ላይ የምታዩን ከሆነ ምናልባት የምታውቋቸው ተማሪዎች ዲፕሎማ ነርሶች ካሉ ለሌቭል ሲኦሲ በተመለከተ ዴሞንስትሬሽን ሴንተር አለን ማለት ነው። እዛ ላይ መታችሁ ፕራክቲስ ማድረግ ትችላላችሁ። የፈለጋችሁትን ዴሞንስትሬሽን እኛ ጋር መታችሁ እጃችሁን አፍታታችሁ ለፈተናችሁ መሄድ ትችላላችሁ ማለት ነው። ሌላኛው ለዴሞንስትሬሽንም ደግሞ ኦንላይን ክላስ ነው የምፈልገው ካላችሁ ኦንላይን ክላሳችንም ከዛሬ ጀምራችሁ ጆይን ማድረግ መቻል አለባችሁ ማለት ነው። ኦሬዲ ክላሱ ይሄው ጀምሯል። መጀመሩ ነግሬያችኋለሁ። ለምትፈተኑ ተማሪዎች ግን እጅግ በጣም መልካም ምኞቴን ልገልጽላችሁ ፈልጋለሁ። ይቅናችሁ ብያለሁ። ሁላችሁም አልፋችሁ ደግሞ ቴሌግራም ግሩፓችን ላይ በደንብ በደስታ ይደምቃል ብዬ ተስፋ አደርጋለሁ። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ እያመሰገንኩ እኔ ደግሞ ከእናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።